እነዚህ ጥንዶች ግን አሪፍ ጓደኛ ያገኙ አይመስላችሁም? ሴቷም ከሴቷ ወንዷም ከወንዷም የሚገናኙና ጥሩ ጥምረት የሚወጣቸው ይመስለኛል። የዳይላን ንግስትና የአዶናይ ንግስት ምሽታቸው እንዴት ነበር? በሐረር የተሰጠው እጅግ ያልተጠበቀ ስጦታ። This is our man. This is me. This is our man. We actually had the same dream when I was his age. የኢትዮጵያው ታዳጊ ያልተጠበቀ እድል ለአርሰናል የእግር ኳስ ክለብ ቀረበላቸው። ልጅነት ላርገው ወዲ ውስጥ አልመልሰው የ10 ዓመት ልጅ ወይ ይሄ የሆነው ትክክለኛ ሰዓት። ፋሲካዬ ውሾዬ ምን ያጋጠማት? ቆንጆ አርጌ ነው መሰል እርምት ጓዳ ውስጥ እየተቆለፈባት ትዳርህን አፍርሰክ ዛሬ ሚዲያ ላይ ቁጭ ብለህ ዕውቀት የሌላቸው ሰዎች ግን በቃ እግዚአብሔር የተቀየመው ልብ መንፈስ ቅዱስ የራሱ ነው። ይህን ተሳድቦ ልጁን መመገብ ከቻለ እኔ ፈቅድ ምን ያደረገው አሹና ብላክ ስታር ጦርነት ከፍተዋል። አትፍረድ ይፈረድብሃል ጋዜጠኛ ሶፎንያስ ዋሲሁን በድጋሚ መጥቷል። ነገር እጅግ የሚያስደነግጥ የእርዳታ ጥሪንም አስተላልፏል። በከፍተኛ ህመም ውስጥ እንዳለና የኢትዮጵያ ህዝብም እንዲደርስለት ጥሪውን አቅርቧል። ምንድነው ያጋጠመው ጉዳይ የሚለውን እንመለከታለን። ቁጥሩ ማሻይ ሲጋብዛ ላየን እንዴለን እዚህ መጥቶ ግን በፈረስ በእግረኛ በእንትን አዶናይን አንቃ የያዘችው ሴት ምንድነው? የአቤል አቡና ጉዳይ እጅግ ተወሳስቧል። አሁን በፍርድ ቤት ቀርቦ ነበረ። ነገር ግን ባለቤቱ የ2 ወር አራስ እንደሆነችና ከጎኗ ማንም እንደሌላት ተናግሯል። ነገር ግን ፍርድ ቤቱ ያልጠበቀ ፍርድ ፈርዶበታል። አስቃኛችኋለሁ። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ለመላው የእስልምና እምነት ተከታይ የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለኢድ አረፋ በዓል በሰላም አደረሳችሁ እያልኩኝ በዛሬው ፕሮግራማችን ላይ በዓላችሁን መልካም መረጃ እያገኛችሁ እንድትቆዩ ለማድረግ ያህል ነው መረጃውን ማስተላለፍላችሁ። በድጋሚ እንኳን አደረሳችሁ እያልኩኝ ወደ ዝርዝር መረጃው ልሰዳችሁ። አብራችሁን ቆዩ። በድጋሚ መልካም በዓል እንዲሆን ቪዲዮና ፎቶና ኢንፎርሜሽን የላከችልኝ ጃኒ ናት። ይሁት ጋይስ ይሁት ይሁን ላይ የፊዮና ታሪክ ተብሎ ነው የተላከልኝ። አላችሁ ይሁት ብዛቱን ይሁት ዳይላን ፔጅ ጋር በተያያዘ በሐረር እያሉ እጅግ ያልተጠበቀ ስጦታ ተሰጥቷል። እስቲ ሪአክሽኑን እንመልከት። ኒውስ ከሚያቀርብበት ጀርባ ላይ ሊሰቀል የሚችል ቆንጆ ፒክቸር ነው። ደስ ብሎታል። በዚህም ሌላኛው ጉዳያችን ደግሞ የሚሆነው ዳይላን ፔጅ ሲመጣ እንግዲህ የእግር ኳስ ጥበቡን አይቶ እድሉን የከፈተለትን ትንሽ ታዳጊ አሜንን እናገኛለን። ለዚህ ነው ሁልጊዜ አንድ ነገሮችን ማድረግ ስትፈልጉ ከእድል በር ከሚያገናኙ ሰዎች ጋር ሂዱ ብዬ የምመክራችሁ። ይህ ታዳጊም ዳይላን በሚመችበት ጊዜ የእግር ኳስ ጥበቡን አሳየው። ዳይላንም ደግሞ ለአርሰናል ክለብ ጥሪ አስተላልፎለታል። ሙሉ ወጪውን ሊሸፍን እንደሆነም ተናግሯል። ዳይላን እና አዶናይ አንድ አይነት ልብ ያላቸው የሚለው ነገር እጅግ የሚያስኬድ ይመስለኛል። በዚህም የእናንተን ሀሳብና አስተያየት ኮሜንት ላይ አጋሩን። እንዴት አገኛችሁት? ዳይላን ፔጅን ኮሜንት አድርጉልን። ሌላኛው ማህበራዊ ሚዲያ ላይ በስፋት የተዘዋወረ ያገኘነው መረጃ የጋዜጠኛ ሶፎንያስ ዋሲሁን መመለስ ጉዳይ ነው። በቅርብ ጊዜ ወይም ከ6 ወራቶች በፊት እንደምታስታውሱት ትልቅ ማስረጃ ይዞበት ወጥቶ ነበር። አንድ ግለሰብ እንግዲህ ከሱ ጋራ የተጻጻፍነውን ጽሁፍ ብሎ በቪዲዮ መልክ አውጥቶ አዳማ ድረስ ሄዶ የተደበደበበትን ቪዲዮ ሁላችሁም ታስታውሳላችሁ። ነገር ግን ከ6-7-8 ወራት በኋላ ተመልሶ መጥቶ ታዲያ ሲመለስም ይህንን የፌስቡክ ጽሁፍ አስቀምጦ ነበር። ላንብብላችሁ። ተመስገን ለቤቴ በቅቻለሁ። መድኃኔዓለም ስለማረኝ ለታላቅ ክብሩም ስላበቃኝ ደስ ብሎኛል። ወዳጆቼ፣ አድናቂዎቼና መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ። ቃሉ የበደላችሁን ይቅር በሉ ይላልና እናንተም በእግዚአብሔር ስም ይቅርታ በሉልኝ። በጸሎትም አስቡኝ። እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ። ብዙ የምናገረው አለኝ። እንደ እግዚአብሔር ፍቃድ በቅርቡ መጣለሁ። እጅግ ወዳችኋለሁ፣ አከብራችኋለሁ። አትፍረድ ይፈረድብሃል።
ሲል የሚል ጽሁፍ በፌስቡክ ገጹ ላይ ያጋራ ቢሆንም ኢትዮጵያኖች የተቀበሉበት አቀባበል እጅግ የሚያስደነግጥ አቀባበል ነበረ። ያው የኋላ ታሪኩን መለስ ብሎ አንተ እንደዚህ ሆነ ብሎ በጣም የሚያሳዝኑ ኮሜንቶችን እየጻፉለት ነበረ። ከዚህ ኮሜንት ጀርባ እንግዲህ በቅርብ ጊዜ ራሷን ያጠፋችው ቦኒንም እየጠቀሱ አንተ እኮ እንደሷ ብትሆን ይሻልህ ነበረ፣ ምንድነው እስካሁን አለህ እንደ የሚሉ እጅግ የሚያስደነግጡ ኮሜንቶችንም ተመልክተናል። ነገር ግን እነዚህ ኮሜንቶች ከተጻፉ ከሰዓታት በኋላ ደግሞ ተመልሶ የእርዳታ ጥሪ የሚል ጽሁፍ ጽፏል በፌስቡክ ገጹ ላይ ላችሁ አስቸኳይ የድረሱልኝ ጥሪ፣ አሳሳቢ የአእምሮ ህመም ባይፖላር ዲስኦርደር ታመሜ የህክምና ክትትል ላይ ነኝ። እኔን ለማገዝ የምትፈልጉ ቁጥሩን በማስቀመጥ አግዙኝ። መድኃኒት መግዣ የለኝም። እባካችሁ ህይወቴን እንድታደጓት በእግዚአብሔር ስም እማጸናለሁ ሲል ስልክ ቁጥሩን በፌስቡክ ገጹ ላይ አስቀምጧል። ጀምረው ታዲያ ጋዜጠኛ ሶፎንያስ ዋሲሁን ከዚህ በኋላ ምን አይነት እድል ይገጥመው ይሆን? ህዝቡ አቀባበሉ ከዛም በኋላ ደግሞ በምን አይነት የስራ ይመለስ ይሆን የሚለው ነገር እጅግ አሳሳቢ ሁኔታ ነው በዚህ ሰዓት። ምክንያቱም የወጣበት አወጣት ከሚዲያው የራቀበት አራራቅ ደግሞ እጅግ ኢትዮጵያኖችን በሚያናድና በሚያስጨንብ ከባህሉ ያፈነገጠ ወሬዎችን በተመለከተ ስለሆነ በምን አይነት ሁኔታ ይጠብቀው ይሆን የሚለው እጅግ እያነጋገረ ይገኛል። ህዝቡ ግን አሁንም ያንን ልብ የረሳ አይመስልም። እንዲሁም ደግሞ ጋዜጠኛው ደግሞ እንደዚህ ብሎ አፈንግጦ መውጣቱ ምን አይነት ነገር ይዞ ሊመጣ ነው የሚል ነገር ተስተውሏል። ታዲያ በመጀመሪያ ይህ መረጃ ያጋለጠለትም ግለሰብ አገኘሁት የሚል ቪዲዮ ሰርቷል። በመጀመሪያ የደወለልኝ ለኔ ነው ሲል ሲናገርም የኢትዮጵያ ህዝብም ተው እንዳታገኘው፣ ካገኘው ሊገልህ ይችላል፣ ምክንያቱም ሊበቀል ስለሚፈልግ የሚል ማስፈራሪያ ሰጥተውታል። ምክንያቱም የግለሰብ ዩቲዩበር ነው። አስቡት የሱን ስንት ህይወት እንዳመሰቃቀለበት ማለት ነው። ከሱ ጋር ቢገናኙ ምን ይፈጠር ይሆን? እሱን ደግሞ ምን አይነት ነገር ይዞልን ይመጣ ይሆን? የተከታተልን የምናደርሳችሁ ነው የሚሆነው። ለዛሬው ግን እጃችን ላይ ያለው መረጃ ጋዜጠኛ ሶፎንያስ ዋሲሁን ወደ ቤቱ በሰላም ተመልሻለሁ ማለቱ እና የአእምሮ እክል እንዳጋጠመው እንዲሁም የኢትዮጵያ ህዝብ ሊረዳው እንደሚፈልግ ያጋራውን ጽሁፍ ብቻ ነው እውነት መሆኑን የምናውቀው። ከዚህ በኋላ የሚመጣውን እንግዲህ ሁላችንም የምናውቀውን ነገር የለም። ሲደርሰን ግን መረጃውን እናደርሳችኋለን። ሌላኛው በአሁኑም ሰዓት ምንም አይነት እልባት ያላገኘው የሊያ ሾው እና የብላክ ስታር ጉዳይ ነው። ቆንጆ አድርጌ ነው መሰለህ ወንድ ሀገር እያልኩ ነው የምነግርህ። አንድ ወር ሙሉ እቃህን እያሸክ የምትመጣ ወንድ ስለሆንክ ከወንድ አልቆጥርህም። ለእናንተ ልንገራችሁ ብዬ ነው። ታውራ እንደፈለገች ስለኔ ፈቅጄላታለሁ። እኔ ስለሷ ማውራበት ቀን ይመጣል። ስለዚህ በሁለቱም ማለት የተፈጠረው ነገር ምን መሰላችሁ? በአዶናይ ጉዳይ ነው። ዛሬም ነገም የሚጣሉት ማለት ነው። ከነ ሊያ ሾው ጉዳይ ስንወጣ የፋሲካ ጉዳይ ነው። የፋሲካ ጉዳይ እንግዲህ የቲክቶክ መንደር በአሁኑ ሰዓት ተናውጦ እንደሚገኝ ሁላችሁም ታውቃላችሁ። እነ ሳራ፣ እነ መሲ ብርጅስቶን፣ እነ ሀቢባ እና መሳሰሉ ትላልቅ ሰዎች በእርዳታ የምናውቃቸው ሰዎች ትላልቅ ብሮችን በልተዋል፣ አጭበርብረዋል። ለምሳሌ መሲ ብርጅስቶ የተበላሸ ስልኮችን እየሸጠችልን ነው። ሳራም በተመሳሳይ የራሷን ጉዳዮች ብቻ በርካታ ጉዶች እየወጡ ነው። ስለሱ ጉዶች ደግምላችሁ አልፈልግም። ውሽው ግን ምንድነው ያጋጠማት ፋሲካ የሚለው ላስቀናችሁ። ሰው ልጅ ለሚሞተው እመኑኝ፣ ሰው ልጅ የሚሞተው ወዶ አይደለም። ራሱን የሚያጠፋው የሚያብደው አይምሮ የሚለቀው ወዶ አይደለም። የሰውን ልጅ የሚገለው ሰው ነው። እኔ ከተረዳሁት ማለት ሰው በጣም ክፉ ነው፣ በጣም ክፉ ነው። የሰው ልጅ የሚሞተው በሰው የተነሳ ነው። እኔ አሁን ያንን የተረዳሁት እኔ በበኩ ላይ ወይ ልጅ የሚወስዱብኝና እኔ ሞቼ እገላገላለሁ። አይኖ ሞታለሁ። እኔ ልጅ ሬድ ላይ እኔ ነው ግን ልጅ ሊያ ትላርገም ወዲ ውስጥ አልመልሰው የ10 ዓመት ልጅ እንዳልቻልኩ ሊደከመኝ ክርስቶስ ነው። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት በአረብ ሀገር የምትገኙ እህት ወንድሞቻችን፣ በተለይ እህቶቻችን እባካችሁ የምትሰሙትን ማንኛውም ነገር አትመኑ። ሁሉም ለእናንተ ሊጠቅማችሁ የሚችል መረጃ ይዞላችሁ አይመጣም። 50% እኔ ምን እጠቀማለሁ የሚለው ነገር ይዞ ስለሚመጣ እባካችሁ ከእንደዚህ አይነት ነገር ራሳችሁ እንድትቆጥቡ፣ የምትጠቀሙትን ነገር እየመረጣችሁ እንድትጠቀሙ ስል ላሳስባችሁ እወዳለሁ። ሌላኛው ጉዳይ የአቤል አቡና ነው። በስፋት እንድናወራበት የፈለኩት ጉዳይ አቤል አቡና እንግዲህ ከዳይላን ፔጅ እና ከአዶናይ ጋር በተያያዘ ታስሯል የሚል መረጃ ወጥቶ ነበረ። ነገር ግን እስሩ ከሱ ጋር የተያያዘ እንዳልሆነ ተነግሯል። በስም ማጥፋት ወንጀል ተከሶ ነው እንግዲህ ወደ
እስር ቤት የገባው። እስር ቤት ከገባ በኋላ ፍርድ ቤቱ የ14 ቀን ቀነ ቀጠሮ ሰጥቷል። ከ14 ቀን በኋላ ደግሞ ምን ይፈጠር ይሆን የሚለውን ነገር አብረን ነው የምንመለከተው። ነገር ግን አቤል አቡና ያለበት ሁኔታ አሁን እጅግ የሚያሳዝን ነው። ምክንያቱም ባለቤቱ ገና የ2 ወር አራስ ናት። ከጎኗ ምንም አይነት ዘመድና ምንም አይነት ሰው የለም። ይህ ደግሞ ጉዳዩን እጅግ የሚያብሰው ይመስለኛል። ታዲያ ከዚህም ጋር ተያይዞ ፍርድ ቤቱ ምንም አይነት ምላሽ ሳይሰጥ የ14 ቀን ቀጠሮ ሰጥቷል። የአቤል አቡና እጣ ፋንታስ ምን ይሆን የሚለው ነገር እጅግ እያሳሰበ ነው የሚገኘው። እንግዲህ ተመልካቾቻችን መረጃውን ለማድረስ ያህል ነው። እንግዲህ ሁላችሁም መረጃውን ሰምታችሁ ድምጽ ሁኑ የሚሉ ሰዎችም አልጠፉም። መረጃውን ሰምታችሁ እንግዲህ የራሳችሁን ውሳኔ እንድትወስኑ ነው ይህንን መረጃ ያመጣሁላችሁ እያልኩኝ በድጋሚ ለእስልምና እምነት ተከታይ እህትና ወንድሞቻችን በሙሉ እንኳን ለኢድ አረፋ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የጤና እንዲሆንላችሁ እየተመኘው ነገ እጅግ የሚያስደነግጥና የሚያሳዝን ታሪክ ይዤላችሁ እመጣለሁ። ይህንን በዓል እንግዲህ አስመልክታችሁ ማድረግ የሚችሉትን ርብርብ የምታደርጉበት ቪዲዮ ነው። እጅግ የሚነካ ልብ የሚያሳዝን ታሪክ ነው። ይህንን ታሪክ ደግሞ ሁላችሁም እንድትሰሙት እና እንድታገኙት ዩቲዩብ ቻናላችንን ሰብስክራይብ እና ላይክ እያደርጋችሁ ቆዩ። ማንኛውም ሀሳብ ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ እያልኩኝ የምወዳችሁ የማከብራችሁ እህታችሁ የዛሬው ፕሮግራም እዚህ ላይ በቃሁኝ። መልካም በዓል ይሁንላችሁ። መልካም ጊዜ